አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ይዤላችሁ የመጣሁት ባለፈው ያሳየኋችሁ አፕሊኬሽኖችን ያው ወደ ስራ እየገባን ስለሆነ ይህንን አፕሊኬሽን ጭናችሁ ስራ ለጀመራችሁ ሰዎች አንዳንድ ነገር ግር እንዳይላችሁ አንዳንድ ነገር ማሳያ ነው ማለት ነው። ስለዚህ አፕሊኬሽኑ ያው በየቀኑ ወይንም በየጊዜው አዳዲስ ነገሮችን ምናልባት የማህበረሰቡን ለምሳሌ የደንበኞችን አንዳንድ ነገሮችን እነሱ የሚፈልጉትን ነገር ሲጠይቁኝ ያው እየጨመርኩ ስለሆነ ከመጀመሪያ ከነበሩት አንዳንድ ነገሮችን ማሻሻያዎችን ያደረኩ ነው ማለት ነው። እነዚህ ማሻሻያዎችን ያው ስለዚህ በየሰዓቱ በመጨመር ሰዓት ያው በዚህ በቻናሌ እየገባችሁ ምን እንደተጨመረ ቼክ ማድረግ ትችላላችሁ። አጠቃቀሙንም አንዳንዴ መጠየቅ ከምትፈልጉት ነገር ካለ መጠየቅ ትችላላችሁ። ስለዚህ እኔ ቪዲዮ ሰርቼ ልክ በዚህ መልኩ ለቅላችኋለሁ ማለት ነው። አሁን ወደ አፕሊኬሽኑ ስንገባ ያው እኔ እዚህ ጋር ለሙከራ ስለሆነ 00 ብዬ ነው የሰጠሁት። 00 ብለን እንገባለን። ለምሳሌ ስንገባ ያው እዚህ ጋር እንደምታውቁት ምናልባት እዚህ ጋር አዲስ የተጨመረ ነገር ቢኖር ምንድነው የተጠቃሚዎች ካሽ ይላል። ተጠቃሚዎች ማለት ለምሳሌ ዩዘር ወይንም ሰራተኛ ሊኖረን ይችላል። ባለቤት ከሆነ በባለቤት ይቀመጣል። ዩዘሮች ደግሞ እዛ ጋር ከስር ባሉት ለምሳሌ ብዙ 3 ሰራተኛ ቢኖረን እነዛ ሰራተኞች በመዘገቡ ቁጥር በእነሱ ስር እንዲቀመጥ ተደርጓል ማለት ነው። ሌላ ሾፕ ይላል። ሾፕ ማለት ያው ሱቃችን የሱቁን ስም እዚህ ጋር መስጠት ይቻላል። ሌላው ዌርሃውስ መጋዘን፣ ይህንንም የፈለጋችሁትን መጋዘን ከሆነ መጋዘን ማድረግ ይቻላል። ስሙን መቀየር ቀላል ነው። ሌላ አዲስ ተጨማሪ ብራንች ካላችሁ እዛ ብራንች መጨመሪያ ቦታ አለ። እሱን ማሳያችኋለሁ። መጨመር ትችላላችሁ ማለት ነው። ሌላው ዱቤ ዝርዝር ያው የታወቀ ነው። ይሄ ሂስትሪ መዝገብ ታሪክም የታወቀ ነው። ሌላ እዚህ ጋር ሾፕ የምትለዋ ስትነካ ከየትኛው ሱቅ ነው ከመጋዘን ነው ሽያጩ ወይስ ግዢው የሚለውን ነገር ነው እዚህ ጋር ምርጫ የምናደርገው። ሾፕ ላይ እንተዋዋለን። እሺ ሌላ ደንበኛ ፈልገ የምለው ያው ይታወቃል። እዚህ ጋር ደንበኛ የምንፈልግበት ነው። ሰርች መርገን ለምሳሌ እኛ መደበኛ ደንበኛ ላይ እናደርገዋለን። እዚህ ጋር ምንድነው ወተት ይለኛል። ወተት አስገባለሁ። እዚህ ጋር 100 ፍሬ ልለው እችላለሁ። ዝም ብዬ ለሙከራ በ50 ብር ልበለው። ግዥ በእዳ ልበለው። መዝግብ አልኩት። አሁን እዚህ ጋር ስገባ ምንድነው ስቶር ወደ ሱቅ ስለሆነ የገዛነው ሱቅ ላይ አያችሁ ሱቅ ላይ ስንት 100 ፍሬ ወተት አለ ብሎ ያስቀምጥልኛል ማለት ነው። እዚህ ጋር ወተት የሚለውን ክሊክ ሳደርገው አሁን በዛሬዋ ቀን በራሱ 100 ፍሬ ወተት አጠቃላይ ጠቅላላ ክምችት 100 ፍሬ ብሎ ያስቀምጣል። ሂስትሪ ማለት ስቶር ራሱ ሂስትሪ አለው ማለት ነው። እዚህ ጋር ግን እቺን እንደዚህ ዌር ሃውስ ላይ አድርገ ነው ብንገዛ ስቶር ላይ እዚህ ጋር ዌር ሃውስ ላይ ያስቀምጥልኝ ነበር ማለት ነው። ስለዚህ እዚህ ጋር ሾፕ ላይ አድርገን ስለነበር በሾፕ ነው ያስቀምጠው ሱቅ ነው ያስቀምጠው ማለት ነው። ሌላ ወረድ ስንል የሚያሳየን ምንድነው ስቴትመንት ነው። ስቴትመንት ማለት ይሄ ግል ለምሳሌ የምፈልገው ደንበኛ እዚህ ጋር አድርገን ኦኬ ስንለው እዛ ላይ ደንበኛ ላይ ያለውን እዳም ካለ እዳው ላይ ደንበኛም ላይ እዳ ካለብን እዳችንን እዚህ ጋር ያሳይናል ማለት ነው። ሌላው ሪፖርት ነው። ለምሳሌ እኛ በዛሬ ዱቤ ስንት ሸጠናል ወይንም ዱቤ እዳ ስንት አለብን ካሽ ስንት አለን የሚለው ነገር እዚህ ጋር ሪፖርት ላይ ማግኘት ትችላላችሁ። ሌላ ትራንዛክሽን ነው። ትራንዛክሽን ማለት እያንዳንዷን ግብይት እዚህ ጋር የምናገኝበት ቦታ ነው። ለምሳሌ ትራንዛክሽን በጣም ወሳኝ ነው። ለምን አሁን ቀን ሙሉ ስንሸጠዋለው ምንድነው የሸጥነው የሚለው ነገር በቃ አንድ በአንድ ደርሰኙ ላይ ከመግባት እዚህ ላይ መግባቱ የተሻለ ነው ማለት ነው። ቀኑን እዚህ ጋር መርጠን ዛሬ ቀን ሙሉ የሸጥነውን እዚህ ጋር በትራንዛክሽን ቦታ ማየት እንችላለን። ሌላው ሴቲንግ ውስጥ መግባት ነው። ሴቲንግ ውስጥ ስንገባ ብዙ ነገሮችን ማየት እንችላለን። መጀመሪያ የምናየው ሙሉ ሪፖርት አውርድ የሚል ነው። ሙሉ ሪፖርት እዚህ ጋር ዳውንሎድ ማድረግ ነው። ይሄ ቀላል ነው። ዳውንሎድ አድርጋችሁ ይሄ ለምን ነው የሚጠቅመን? ድንገት ፋይሉ በሆነ አጋጣሚ ቢጠፋብን ወይ ቢደለትብን በየቀኑ ይሄን እንደ ባክአፕ ይሄን ማውረዱ የተሻለ አማራጭ ነው ማለት ነው። ለምን ያው አይታወቅም ሲስተም ነገር አንዳንዴ በሆነ ምክንያት ወይ ራሳችን ተሳስተን ነክተነው አጋጣሚ ሊጠፋ ይችላል። ይሄንን ነገር መጠንቀቅ አለብን። ስለዚህ በየቀኑ እችን ብናወርድ ይመከራል።
ይሄን አውርደን ግን የምናስቀምጥበት ቦታ ሌላ ጊዜ አሳያችኋለሁ። ማስቀመጫ ቦታ ያስፈልገናል። ለምን ይሄም ወሳኝ ቦታ መቀመጥ ስላለበት በየቀኑ የሚወርድበት ቦታ ይሄን ቀላል ነው፣ አሳያችኋለሁ። ሌላው ብራንች ወይንም መደብር ማስተዳደሪያ ይላል። ብራንች ማለት ለምሳሌ ሱቅ፣ ተጨማሪ ሱቅ ሲኖረን እዚህ ጋር የብራንቹን ስም እዚህ ጋር ጽፈን ተጨማሪ ሱቅ የምንጽፍበት ቦታ ነው። ሌላው የፒን ኮድ መቀየሪያ ይላል። የድሮን ፒን ኮድ እዚህ ጋር እናስገባለን። አዲሱን እዚህ ጋር አስገብተን ቀይር ስንለው ይቀይራል። ሌላው የሰራተኛ ወይንም ዩዘር አስተዳደር ማለት እዚህ ጋር አዲስ ሰራተኛ ስንቀጥር እዚህ ጋር እንመዘግበዋለን። ከዛ ፓስወርድ እዚህ ጋር እንሰጠዋለን። ልክ እዚህ ጋር አሁን ለምሳሌ እኔ ራሴን የመዘገብኩበትን ቦታ ማለት ነው። ሌላው ደግሞ እቃ መመዝገቢያ ማለት ያው የምንሸጠው እቃ መመዝገቢያ ነው እዚህ ጋር። ይሄ ደግሞ መግዣ ዋጋ ነው። ይሄ መሸጫ ዋጋ ነው። እዚህ ጋር መሸጫ ዋጋ እዚህ ጋር ስታስገቡ ምን ያደርጋል? በራሱ አውቶማቲክ እዛ ጋር ሄዶ መሸጫ ዋጋ ራሱ ያስገባላችኋል። በየቀኑ ሲሸጡ አትቸገሩም። በራሱ እሱ እያስገባላችሁ ይሄዳል ማለት ነው። ሌላ የደንበኛ መመዝገቢያ ይላል። ደንበኛ አዲስ ደንበኛ ስትጨምሩ እዚህ ጋር ደንበኛ ትመዘግባላችሁ። ሌላው ሁሉንም አጥፋ ይላል። አሁን የመዘግባችሁትን ፋይል ሙሉ ማጥፋት ከፈለጋችሁ በዚህ ማጥፋት ትችላላችሁ። ምናልባት አንድ ባንድ ማጥፋት ትፈልጉ ከሆነ እዚህ ጋር ትራንዛክሽን ላይ ወይንም መዝገብ ታሪክ ላይ ገብታችሁ አንድ ባንድ እንደዚህ ማጥፋት ይቻላል ማለት ነው። ምናልባት ስታጥፉ ይሄኛው የአድሚን ፒን ይጠይቃችኋል ግዴታ። የሆነ ነገር ዳውንሎድ ዲሊት ለማድረግ ስትፈልጉ አድሚን ፒን ሳታስገቡ አይደለትም ማለት ነው። ይሄ ለምንድነው? ለእናንተ ደህንነት ሲባል ነው። ምክንያቱም ማንም እየገባ መድለት አይችልም፣ ያለ እናንተ ፍቃድ መድለት አይችልም። ስለዚህ በጣም በተለይ ለባለቤቶች በጣም ጠንካራ የሆነ አፕሊኬሽን ነው። ምክንያቱም እኛ ወጪ ገቢያችንን በደንብ አድርገን እንቆጣጠርበት። ዱቤም ስንሸጥ ደግሞ እያንዳንዱ ዱቤያችንን ማን ጋር ብር እንዳለን ስንት ብር እንዳለን ምንም መጨነቅ አያስፈልግም። ከዚህ በኋላ በዚህ አፕሊኬሽን ከተጠቀማችሁ 100% ምንም አናህል የምትቸገሩት ነገር አይኖርም። እና ጥያቄ ካላችሁ በኮሜንትም እኔ ዝግጁ ነኝ ለመመለስ። በተረፈ ሰላም ቆዩ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።